السلام عليكم ورحمة الله وبركاته. الحمد لله الصلاة والسلام على رسول الله. أيها الإخوة والأخوات ودون دموشيتوش انديت ناتشو الله تبارك وتعالى يتشين ألم سيقل ساعت دنيان وقرآن وما الحياة الدنيا إلا متاع إلى دنيا جزاوي متقاك أما نجي من مال هونتشم بآكرا ويم بمجرش آيتو أقر ستمزنا الدنيا بتأم ትንሽ ጊዜ መታኡ ሙአቀት የትንሽ ጊዜ መጠቃቀሚያ ናት ይላል አላህ ሱብሓነሁ ወተዓላ። ዱንያ ማለት ደነው ቅርብ ከሚል ትርጉም የተወሰደ ነው ይላሉ። ቅርብ የሆነች ሰው ልጅ ከእናቱ ሆዱ ከወጣ በኋላ መጀመሪያ የምትቀርበው ከትልቁ ከዘላለማዊ አገር በፊት የሆነች ትንሽ አገር ማለት ነው። በሌላ ትርጉም አዱንያ ሱሜት ሊደናአቲሃ ይላሉ። ሊቅለቲሃ ትንሽ ስለሆነች፣ ሊሐቃረቲሃ እንደዚሁም አላህ ዘንድ ወራዳ ስለሆነችና ምንም ሚዛን ስለሌላት ይላሉ። ዛሬ የሰው ልጅ ሁሉንም ዓላማ፣ ሁሉንም ጋያውን፣ ሁሉንም ምኞቱን በሷ ላይ አድርጎ አኺራውን የሚረሳበት የሆነ ዱንያ ማለት ነው። ለዛ ነው ዱንያ አላህ ሱብሓነሁ ወተዓላ ወመል ሐያቱ ዱንያ ኢላ መታዕ እቺ የቅርብቷ ህይወት የጥቂት ጊዜ መጠቃቀሚያ እንጂ ምንም አልሆነችም ይላል። ዱንያ ሌሰት መዝሙማ ቢነፍሲሃ ዱንያ በራሷ የተዋረደችውም የተወቀሰች አይደለችም። ዳሩል መዝራዕ የስራ ዳሩል አመል ለአኺራ የምትዘጋጅበት አኺራህን የምታካብትበት የምትሰራበት አገር ነው። ግን ምን ስትሆን ነው ደናአ ወራዳ የምትሆነው አንተን የምታዋርድህ? ያንን ዘንግተህ በዱንያ ውስጥ ዘላለማዊ እንደሆንክና ዱንያ ለዱንያ እንደተፈጠርክ ሆነህ ሁሉንም የአኺራን ጉዳይ የአላህን ትእዛዝ ስትረሳ ነው ማለት ነው። ገባችሁ? አላህ ግን በቁርአን ውስጥ ለህው ብሎ ለዒብ ብሎ ሰየማት። የጫወታ የዛዛታ የሆነች ጊዜያዊ አገር እንደሆነች አላህ ሱብሓነሁ ወተዓላ በቁርአን ውስጥ አስቀመጣት። ዱንያ ሰዎች ዛሬ ሁሉም ነገራቸው አድርጎ የሚዘነጉበት ለሷ ብሎ ሰላት የሚተው፣ ለሷ ብሎ የአላህን ግዴታ የሚተው፣ ለሷ ብለው አማናቸውን የሚበሉ፣ ለሷ ብሎ የሚዋሹ፣ ለሷ ብሎ የሰው ደም የሚያፈሱ፣ ለሷ ብሎ ሰዎችን ከላስ ሰዎችን የሚጎዱበት፣ ለሷ ብሎ ብዙ ነገር የሚያጡበት እቺ ዱንያ አላህ ሱብሓነሁ ወተዓላ ወመል ሐያቱ ዱንያ ኢላ መታዕ የቅርቢቷ እውነት እቺ ዱንያ የጥቂት ጊዜ መጠቃቀሚያ እንጂ ምንም አይደለችም ይላል። በሌላ ሁኔታ ሌሰት ቢዳሪል ቀራር የመዘውተር የዘላለም አገር አይደለችም። ዳሉል መመር የመሸጋገሪያ ስንቅን ወስደህ ወደ አኺራ የምትሻገርበት አገር ናት እንጂ ቋሚ አገር አይደለችም ማለት ነው። ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም ኩን ፊ ዱንያ ከአነከ ገሪቡን አው አቢር ሰቢል በዱንያ ላይ ስትኖር እንደ እንግዳ ወይም እንደ መንገደኛ መንገድ አቋራጭ ሆነህ ኑር ይላሉ። አያችሁ፣ ዱንያ ማለት እቺ ናት ማለት ነው። ዱንያ ዛሬ ሰዎች የሚገዳደሉበት፣ ሰዎች ደም የሚፋሰሱበት፣ ሰዎች ያኒ የሚዘገንን ለዚህ ዱንያ ተብሎ ብዙ የሚዘገንን አእምሮ ልቦና ሊሸከመው የማይችለው ነገር የሚደረገው ለዚች አላፊ ዛኢል የሆነች መታዑን ዛኢል የምትወገድ ጠፊ ለሆነች ለዚች ዱንያ ሰዎች ብዙ ነገር ያደርጋሉ፣ ይጨራረሳሉ፣ ይገዳደላሉ። በመገዳደል ውስጥም ራሱ የሚዘገንን አይነት አገዳደል ይገዳደላሉ። ተገዳድለው ግን ተሻግሮ የት ነው የሚሄዱት? ያን ዘላለማዊ አገር ነው የሚሄዱት። አኺራ የመጨረሻዊቱ አገር ኢማ ኢለል ጀና ወኢማ ኢለል ናር፣ ወይም ወደ ዘላለማዊ መደሰቻ አገር ሞት፣ በሽታ፣ መከራ፣ ሐዘን፣ ድካም፣ ስራ ምንም አይነት የሌለበት የዘላለም ደስታ አገር፣ ወይም ደግሞ ልሙት እንኳን ብትል የማትሞትበት የዘላለም ስቃይ፣ የዘላለም መቃጠል ጀሃነም ወደሚባለው አገር ከሁለቱ አገር ሌላ የለም ማለት። እዛ ሀገር ለመድረስ
ሰዎች ዛሬ ዱንያ ላይ ዘላለማዊ የሚኖሩ መስሏቸው ብዙ አይነት የአላህን ትእዛዝ ከማመፅ የመጀመሪያው ተግባር በኋላ ብዙ አይነት ወንጀሎች እዚህ ዱንያ ላይ ይሰራሉ ማለት ነው። ብዙ አይነት ከራሱ ነፍስ ጀምሮ ሰው በራሱ ላይ ነፍሱን እየበደለ የጌታውን ትእዛዝ በመጣስ ሰዎችን በመበደል በተለያዩ ነገሮች እቺች ቅርብ ተሆነች ዱንያ ላይ ህይወቱን አንዘላዝሎ ህይወቱን አበላሽቶ ይሄዳል ማለት ነው። ለማይቀረው መሄጃ ለማይቀር ነገር ሐታ ኢዛ ጃአ አጀሉሁም ላ የስተአኺሩነ ሰዓተ ወላ የስተቅድሙን። ማንም ሰው ቀጠሮ ሲመጣ ወደፊትም ወደኋላም ማድረግ የማይቻልበት ሁኔታ ባለበት ሁኔታ የሰው ልጅ በዱንያ ተታሎ ብዙ ነገሮችን ወሰን አልፏል ማለት ነው። ወመል ሐያቱ ዱንያ ኢላ መታኡል ጉሩር። የዚች የዱንያ ህይወት የዚች የቅርብቷ ወራዳ የሆነችዋ ዱንያ ህይወት ኢላ መታኡል ጉሩር የማታለሊያ ጊዜ እንጂ ሌላ አልሆነችም። ሰዎች የሚታለሉበት በስሜታቸው፣ በዝንባሌያቸው፣ በሸይጣን በተለያዩ ነገር ተታለውበት አኺራቸውን የሚያጡበት ነገር ካልሆነ በስተቀር ዘላለማዊ አገር አይደለችም ዱንያ። እንተብሁ ንቁ ንቁ ይላል አላህ ሱብሓነሁ ወተዓላ። ዱንያን ዳሩል መመር የመሻገሪያ አገር አርጋችሁ ያዟት፣ ድልድይ አርጋችሁ ያዟት እንጂ በሷ ውስጥ ተዘናግታችሁ አኺራችሁን እንዳታጡ ይላል። የዱንያን ሚዛን የዱንያን ቂማ ማወቅ አለብን ማለት ነው። ዱንያ ውስጥ ሰው ስልጣን ለመፈለግ፣ ሀብት ለመፈለግ፣ ዝና ለመፈለግ፣ ሁሉም የተለያየ ነገር ለመፈለግ የሰው ልጅ ዱንያ ውስጥ አኺራውን ያጣል ማለት ነው። አላህ ከነሱ አያድርገን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።